እንዳጢአቴ ብዛት እንደ በደሌማ የጥልቁ ሰንሰለት ሲያንሰኝ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋ ኢትዮ ቻናል ቤተሰቦች እንደምን ሰነበታችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም ሰላም፣ ተስፋ፣ ፍቅር፣ አንድነት በያላችሁበት የበዛና የሰፈነ ይሁንላችሁ እያልኩኝ ምኞቴን እገልጻለሁ። ውድ ቤተሰቦቼ ዛሬም እንደተለመደው አጠር መጠን ያሉ አስተማሪ ብዙ ነገሮችን የሚያስገነዝቡ አጣጥር ያሉ ቪዲዮዎች ይዤ መጥቻለሁኝ። ጠንካራ ሴት መሆን ከፈለግሽ አንድ መርህ ተከታይ። ያ መርህ ምንድነው? ከዛሬ አንስተሽ በህይወትሽ የሚያልፉትን ማግኘትንም ይሁን ማጣትንም ይሁን መወደድንም ይሁን መጠላትንም ይሁን ክፉ ስምንም ይሁን መናቅንም ይሁን እያንዳንዱን ነገር እየተጋፈጥሽ ከሄድሽ ለእያንዳንዱ ኔጌቲቭ ነገሮች ቀና መልስ የመለስሽ ከሄድሽ ከዛሬ ዓመት ከዛሬ 2 ዓመት ከዛሬ 3 ዓመት ከዛሬ 10 ዓመትም በኋላ አሸናፊ አንቺ ነሽ። በነገራችን ላይ ዛሬ ላይ ጎንበስ ያሉ ሰዎች ነገ ቀና የሚሉ ሰዎች ናቸው። ዛሬ የዘሩ ሰዎች ነገ የሚያጭዱ ሰዎች ናቸው። ከሴትም ዛሬ መከዳቱን የምትቋቋም ሴት፣ ዛሬም ሞኝ መስላ የምትኖር ሴት ነገ የከተማ ቁጥር 1 የምትባል ብልጥ ወይ ደግሞ ብልህ የምትባል ሴት ነች። ዛሬ ጎንበስ ብሎ የሚኖሩ ሰዎች ነገ ቀና ብሎ አደባባይ ላይ የሚታዩ ሰዎች ናቸው። ስለዚህ በተቻለሽ መጠን መንፈሰ ጠንካራ ሴት መሆን እፈልጋለሁ። ሴትን ሴት የሚያደርጋት ምንድነው ካልሽ ጎንበስ ብላ ከታች አንስቶ ከሙያ አንጻር ከኢኮኖሚ አንጻር ከጸጉር አንጻር ከአለባበስ አንጻር ከጤና አንጻር የራሷን የቆዳ ውበት ከመጠበቅ አንጻር እያንዳንዱ ነገሮችን የምትመራበት መንገዶች ላይ የሆነ ያን ነገር ራሷን መቃኘት ራሷን መስራት የተቃኘ የሙዚቃ መሳሪያ ጥሩ ድምፅ እንደሚያሰማው ሁሉ ራሷን በመንፈሳዊ ሕይወት መቃኘት ራሷን በኢኮኖሚ በሶሻል ላይፍ በሜሬጅ እንዲሁ ደግሞ በገንዘብ እንዲሁ ደግሞ በዓላማ እንዲሁ ደግሞ በጤና በእያንዳንዷ ነገር ራሷን አፍርሳ የሰራች ሴት በየቀኑ ከእያንዳንዱ ነገር የሆነ ልምድ ለማግኘት የምትጥር ሴት ራሷን በራሷ የምታስተምር እኔ ምን ሴት ትገርመኛለች መሰላችሁ? አንድ ሙስሊም ከስተመር አለችኝ እና ባለቤቷ ውጭ ሀገር ነው የሚሆነው። አገባትና 6 ወር 7 ወር አጠገቧ ቆይቶ ከዛ ወደ ውጭ ሀገር ሄደ። እሱ እንግዲህ በሰማነው አመክሮ ብዙ እንዳተረፍንበት እርግጠኛ ነኝ። ብዙዎቻችንም ራሳችንን እንደምንገመግምበት በዚህ ህይወት ውስጥም ደግሞ የሌለን ወደዚህ ህይወት እንዴት ነው መንፈሰ ጠንካራ መሆን የሚቻለው እና እስኪ ራሴን ላጠንክር ብላችሁ ደግሞ የሆነ ነገር እንደምትገነዘቡበት እና ነገን በማሰብ ጠንካራ ሴቶች ጠንካራ መንፈሰ ጠንካራ እህቶች ሆናችሁ እንደምትጓዙ አልጠራጠርም። እንግዲህ እውነት ወንድማችን የመከረን ያለ የነበረ የሚኖር ነገር ነው እና እኔም ስለተመቸኝ ነው ውድ እህቶች ልጋብዛችሁ የፈለግኩት ማለት ነው። ለወንዶች አይጠቅምም ማለት አይደለም፣ ለወንዶችም ይጠቅማል። ነገር ግን ሞር ሴቶችን ይመለከታል። አብዛኛው ቻሌንጅ የሚያመዝነውም ሴት ላይ ስለሆነ መንፈሰ ጠንካራ መሆን ያለባት ከወንዶች በበለጠ ሴት ልጅ ስለሆነች በማንኛውም ነገር። ስለዚህ እኛን የሚያግዘን ምክር ነው ብዬ ነው ይዤላችሁ የመጣሁት። በእውነት ወንድማችን የአገልግሎት ጊዜውን ያርዝምልን። በጣም ጥሩ መልእክቶች ናቸው የሚያስተላልፋቸው። ብዙ ጊዜ የስነ ልቦና መምህር እንደመሆኑ መጠንና ሁላችንም ደግሞ ራሳችንን ማሳመን አለብን። በዚህ ህይወት ውስጥ ያለፍን የበለጠ እየጠነከርን በዚህን ህይወት እንደዚህ የተለያዩ ቻሌንጆችን ደግሞ በህይወት ጉዟችን ያላሳለፍን ደግሞ እንደሚገጥመንን በማወቅ ራሳችንን ማዘጋጀት እንዳለብን እና ምን ያክል ደግሞ አንድ ነገር ወይ አንድ ፈተና ሲገጥመን ወይ አንዳንድ የሆኑ ቻሌንጆች ከፊታችን ሲመጡብን ለእኛ ብቻ እንዳይመስለን ማንኛውም ሰው ህይወት ውስጥ አለ። ምናልባት የፈተናው አይነት ሊለያይ ይችላል፣ የፈተናው አመጣጥ መንገዱ ሊለያይ ይችላል፣ ጊዜው ሊለያይ ይችላል። ምናልባት ወይ በጠዋቱ ወይ በማታ እንደሚባለው ማለት ወይ በልጅነት እድሜ ወይ ደግሞ በወጣትነት ወይ ደግሞ ከትልቅ ጊዜ በኋላ በእርጅና ወቅትም ሊሆን ይችላል እና እነዚህ ናቸው እንጂ የሚለያያቸው። ማንኛውም ሰው በዚህ ምድር ላይ ተመችቶት አልጋ ባልጋ ሆኖ የሚኖርና የሚያልፍ ሰው አይኖርም እስከተሰጠው ድረስ ማለት ነው እና ብዙ ቻሌንጆችን ያስተናግዳል ማለት ነው። ለዛ ግን በተለይ ሴት ልጅ ምን ያህል መንፈሰ ጠንካራ መሆን እንዳለባት ብዙ ነገር ያስገነዝበናል ብዬ ስላመንኩኝ ነው እህቶቼ እንደምትማሩበትና በዚህ ነገር ደግሞ እናንተ ራሳችሁ እንደምትቀይሩበት ተስፋ አደርጋለሁኝ። ወደ ቀጣዩ እንዳታሳልፉት። ክርስቲያኖች በክርስቶስ ፍቅር፣ ሙስሊሞች በተከበረው በአላህ ስም ይዣቸዋለሁ።
ይህንን መልእክት ከሊቅ እስከ ደቂቅ ከህፃን እስከ አዋቂ የሞተና ያልተወለደ ካልሆነ በቀር ለሁሉም ኢትዮጵያዊ በያሉበት እንዲደርሳቸው ሼር ዲዩት በማድረግ አድርሱልን። ከዛ በፊት ይህን መልእክት ከመጀመራችሁ በፊት ክርስቲያን ኦርቶዶክሳውያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ ጀምሩ። ፕሮቴስታንት ወገኖች በኢየሱስም ብላችሁ ጀምሩ። ሙስሊም ወገኖች ብስምላ ብላችሁ ጀምሩ። ሌሎችን በየእምነታችሁ መጥፎ ነገር በምትገስጹበት ገስጻችሁ ጀምሩ። ቆይ የምትገስጹት መልእክት እንዳይመስላችሁ። ይህንን መልካም መልእክት ይህንን ፈውስ የሆነ መልእክት ልባችሁ ሰምቶ በመጥፎ በተንኮል በክፉ እንዳይተረጎምብኝ ቀድማችሁ መጥፎ ነገርን መጥፎ መንፈስን እንድታርቁ ነው። ሲቀጥል ይህን መልእክት እያስተላለፍኩ ያለው ግለሰብ ታዋቂ ቲክታከር ባለመሆኔ መልእክት ንቃችሁ እንዳታልፉ እስከ መጨረሻ ሰምታችሁ ላልሰማ እንድታሰሙ አደራ እላችኋለሁ። አደራ። ወደ መልእክት። አንደኛ፣ ለጋሹና አጉራሹ ታላቁ የአማራ ህዝብ ሆይ፣ ሰፊውና አቃፊው የዋሁ የኦሮሞ ህዝብ ሆይ፣ ፍቅር የሆንከው የትግራይ ህዝብ ሆይ፣ የድንበሮቻችን አጥር ግድግዳ የሆናችሁ ጀግኖቹ የአፋር፣ የሶማሌ፣ የቤኒሻንጉል ጉሙዝ፣ የጋምቤላ ህዝቦች ሆይ፣ የተከበራችሁና የተወደዳችሁ የኩናማ፣ የኢሮብ፣ የቅማንት፣ የአገው፣ የአርጎባ፣ የአርቦሬ፣ የጉራጌ፣ የስልጤ፣ የሀዲያ፣ የከምባታ፣ የጣምባሮ፣ የየም፣ የሀላባ፣ የሲዳማ፣ የጌዲኦ፣ የግድጩ፣ የግዶሌ፣ የወላይታ፣ የጋሞ፣ የጎፋ፣ የኦይዳ፣ የዛይሴ፣ የባስኬቶ፣ የኮንሶ፣ የዳውሮ፣ የኮንታ፣ የሸካ፣ የካፍቹ፣ የበንች፣ የማጂ፣ የመጨንገር፣ የሙርሲ፣ የቡርጂ፣ የዲዚ፣ የቦዲ፣ የመዕኒት፣ የሐረሪ፣ የአሪ፣ የጸመይ፣ የኛንጋቱ ስማችሁ ያልጠራችሁ ሁሉም የኢትዮጵያ ብሔር ብሔረሰቦች ሆይ እንታረቅ። ክርስቶስን ወላይ ካልታረቅን ከመታረቅ ውጭ ሌላ አማራጭ የለንም። እርማችሁን አውጡ። ተለያይተን ተራሪቀን እንኳን መኖር የማንችል ህዝቦች ነን። ካልታረቅን ጠቅልለን እያጠፋ ነው። ነገን እያጣ ነው። አስቡት። ነገን ማጣት፣ ነገን እያጣ ነው። ዛሬ ላይ ልጅ የምትወልዱ የምታገቡ፣ ኑሮ ለማሸነፍ በየቦታው ደፋ ቀና የምትሉ፣ በሰው ሀገር እየተንከራተታችሁ ቤተሰቦቻችሁን የምትረዱ እህት ወንድሞች ሁላችሁ ተመልሳችሁ የምትኖርበት ህይወት ነገ የሚባል የላችሁ። ውድ ቤተሰቦቼ የእውነት ነው የምላችሁ፣ ይህንን ቪዲዮ ያለማድነቅ ሼር ያለማድረግም አይቻልም፣ እንደኔ ማለት ነው። ምናልባት 95% ሰው ይህን ቪዲዮ እንደሚማርበት እርግጠኛ ነኝ። የሆነ ራሱን እንደሚጠይቅበት ምን ላይ እንዳለን ብዙ እንደሚያስታውቅ በዛው የእውነት ነው የምላችሁ ጸሎት እንደሚያደርግ እርግጠኛ ነኝ፣ ሰው ባለበት ቦታ ይህን ቪዲዮ ሲሰማ። ምክንያቱም እኛ ዛሬ ይህ ሰው መልእክት ያስተላለፈው እንደ ቀላል ልናየው እንችላለን። በጣም ትልቅ መልእክት ነው። በእውነት ነው የምላችሁ። ምን ሰላምን በተመለከተ ኢትዮጵያዊነታችንን በተመለከተ ያጠፋነውን ሰላም ያጣነውን ሰላም በተመለከተ ሰላም ለእኛ ምን ያህል አስፈላጊ እንደሆነ ዛሬ ላይ የተፈጠረውን ችግር መታረቅ ያለብን ምን ያህል አስፈላጊ እንደሆነ ነው እያስረዳን ያለው ማለት ነው። እንግዲህ አስባችሁታል ያለበት የስራ ሁኔታ እንደምታዩት ነው። ነገር ግን የአንድ ሰው ማጨብጨብ የአንድ ሰው መጮህ መፍትሄ ስለማያመጣ ብቻ እንጂ እንደዚህ አይነት ሀሳብ ያለው ሰው አስቡት ምን ያህል ሊደገፍ እንደሚገባው። ግን ሁላችንም አይናችን አልበራም፣ ልባችን አልሰማም። እናያለን፣ እናስባለን፣ አልተገበርንም። የእውነት ነው የምላችሁ ዘር ብሔር ሳይለይ ለአንድ ኢትዮጵያ የሚጠቅማት ሰላምና ዛሬ ላይ ለተፈጠረው ነገር ይቅርታ ብቻ መታረቅ ብቻ ነው። በቃ ይሄ ነው መፍትሄው። እኔ የእውነት ነው የምላችሁ 95% ሰው የዛ ሀሳብ ደጋፊ ይሆናል ብዬ ነው የማስበው። ለምን እስከዛሬ ምንም ላይመስለን ይችላል። ዛሬ ላይ ግን ይህ ሰላም ማጣታችን፣ ይህ ሰላም በመደፍረሱ ኢትዮጵያ ያለችበትን ሁኔታ በማሰብ የማህበረሰቡን የእህቶቻችንን ጥቃት ብዙ ነገሮችን ስናስብ
የሰላም ማጣት ምን ያህል ጉዳት እንደሆነ ስለገባን 95% ሰው የዚህ ሰው ደጋፊ ነው ብያምናለሁ። ይህን ነገር ሼር እያደረጋችሁ ለሌሎች ተደራሽ ብታደርጉት ሰብአዊነት ነው ብዬ ነው የማምነው። እንዴ በአሁን ሰዓት እኮ ወገኖቼ፣ በአሁን ሰዓት እኮ እንደኔና እንደነ ሌሎች እህቶቼ በአረብ ሀገር እንደ መዳም ቅመሞች ሲደክሙ ደማቸውን ሲለግሱ ኖረው እኮ ሀገሬ እፎይ ብዬ ባለች ነገር እኖራለሁ ብሎ መግባት እኮ የለም። ተስፋ እያስቆረጠ ነው ማህበረሰቡን፣ ወጣቱን ወይም ደግሞ ሲሰራ የነበረውን የአረብ ሀገራቱም በየትም ያለ ዲያስፖራም ሊሆን ይችላል ተስፋ እያስቆረጠ ነው። የሀገራችን ሁኔታ ወዴት እየሄድን ነው? ሀገራችን የት ልትደርስ ነው? እንዴ የወጣውስ ወይ እንደዛው በክኖ ሊቀር ይችላል። ያለው ምን ይሁን? እናቶች ምን ይሆኑ? እንዴ ሀገራችን ምን ትሆን? አረ በጣም የሚያሳስበው እውነቴን ነው የምላችሁ። እንዴ አንድ ባላፊው አይቼ የሚገርም ታሪክ ነውና ይህም እውነተኛ ቪዲዮ ነው ሰርቼላችኋለሁ። እንደውም ቪዲዮ ማለት ነው ወደ ኋላ ማየት ትችላላችሁ። ልጅቷ አረብ ሀገር ስትሰራ ቆይታ ኮይት ነው ስትሰራ ቆይታ ስትገባ እንግዲህ ታክሲ የሚሰሩ አሉ አይደለ? ኢሚግሬሽን እንትን ማለት ኤርፖርት ላይ እንግዲህ አስቡት፣ እነሱ ሰራተኞች ናቸው ብላ እሷም ገንዘቧን ከፍላ እንዲያደርሷት ነው። ነገር ግን ምንድን ያደረጓት? ዘረፏት፣ ሙሉ ዕቃ ዘረፏት። ግን እግዚአብሔር ኃያል ነው። እግዚአብሔር ለልጆቹ አይተኛም። እውነቴን ነው። እና በአንድ እንዲህ ከጎን ሆነ በሚመለከት ሰውዬ ያቺ ልጅ ምን ሲያደርጓት እንደነበረ ስላየ ተከታትሎ ታርጋውን አስይዞ እነኛን ሰዎች ለህግ አስይዞ ኢቭን ወደ ኋላ ሲያደርጉት የነበረው ነገር ሁላ ጥፋታቸው ያ ሲያደርጉት የነበረ ወንጀላቸው ሁሉ እንዲጋለጽ ሆኗል ማለት ነው በዛች ልጅ ምክንያት። እና አስባችሁታል? እግዚአብሔር ባይረዳት ያን ሰው ባይጥልላት ፈጣሪ እንግዲህ የሚጠብቀን አይተኛም ምንለው ለዚያ ነው። እና በመንገዳችን ሁሉ እግዚአብሔር አለ። እሱን ካስቀደምን በቃ ፈተና የለም አይደለም፣ ፈተና አለ። መውጫ መንገዱም እሱ ጋር በሮቹ ብዙ ናቸው፣ በሮቹ ክፍት ናቸው። እና በዛ ሰው አማካኝነት የዛች ልጅ ህይወት እና የዛች ልጅ ደም የተፋችበት ገንዘብ ተረፈ፣ ህይወቷም ያልፍ ነበር። ይሄ የሆነበት ሰዓት ነው። ይሄ ምንድነው? ሰላም መጥፋት፣ መተሳሰብ መጥፋት፣ አንድነት መጥፋት፣ የኔነት ስሜት ቢሰማን ኖሮ ይህ አይደረግም። ሲጀመር ፈጽሞ አይታሰብም። ሰው ያልሰራውንም ሊበላ አያስብም። ሰው ያልሰራውንም ሊበላ ማሰብም መመኘትም አይችልም ነበር። ይህ ምንድነው? ሰላም መጥፋት፣ መንገድ የለሽነት፣ ኢትዮጵያዊነት የለም፣ ጠፍቷል። በቃ ማንነታችን ተረስቷል። በቃ ዝም ብለን ነው የምንኖረው፣ ዝም ብለን በቃ ራስ ወዳድ ሆነን በሁሉ ነገር ማለት ነው። እና እውነቴን ነው የምላችሁ የዚህ ሰው መልእክት ትልቅ ነገር አለ። ያልተዋለደ ያልተዛመደ የለም ኢትዮጵያ ውስጥ ያለ ብሔር ማለት ነው። ኢትዮጵያ ውስጥ ያለ ቋንቋ ያልተቀላቀለ የለም። ኢትዮጵያ የኢትዮጵያ ናት፣ ምንም የማይቀይራት። ለሁሉም መልእክቱ ደርሶ የሰው ልጆች ሁሉ ከጸሎት ጋር ይህን ነገር እንታረቅ ብለው እጃቸው ማንሳት እንዳለባቸው ነው መልእክቱ የሚያስተላልፈው። እና በእውነት ሼር እያደረጋችሁ ለሌሎች ተደራሽ ብታደርጉት ብዬ ነው የጋበዝኳችሁ። እና ብዙ ያስተምራል፣ ብዙ ይመክራል፣ ብዙ ነገር እንድቆም ብለን እንድናስብ ያደርጋል። እና ኢትዮጵያዊነታችን ጠፍቷል። እኛው ካልመለስ ነው ማንም ሊመልሰው አይችልም። ኢትዮጵያን ሀገራችን አሳልፈን እየሰጠን ነው። ታሪካችን በየሚዲያ ላይ በየተለያየ ዓለማት ላይ ነው ያለው። እንዴት እንደምንተራረድ፣ እንዴት እንደምንሆን፣ እንዴት እንደምንሰራረድ፣ እንዴት እንደምንጨካከል ዛሬ እኮ ለዓለም መዘባበቻ ሆነናል። የእውነት ነው የምላችሁ። ኢትዮጵያዊነታችን እያስናቅን እንደሷ ክብር የሌለው እንደሷ ጸጋ የሌለው ሀገር ሁሉ ዛሬ ኢትዮጵያን እየናቀ በእኛ የተነሳ ማለት ነው ኢትዮጵያን ዝቅ እያደረገን ያለ። ስለዚህ እባካችሁ ወገን፣ እባካችሁ የኢትዮጵያ ሕዝብ ሆይ ወደ ራሳችን እንመለስ። እግዚአብሔር አምላክ እንደዚህ አይነት ወንድሞችን ያብዛልን። እውነቴን ነው የምላችሁ። ሰው ልጅ ከተሳሰበና ከተባበረ የማይቀየር ነገር የለም። ግን
እንዴት እንደሚቀየር ብቻ ነው ነገሩ ተወሳስቦ ቁጭ አለው ማለት ነው። እግዚአብሔር አይነ ልቦናችንን ያብራልን። ስላዳመጣችሁኝ አመሰግናለሁ። ውድ ቤተሰቦች ከጎኔ ስላላችሁ አመሰግናለሁ። እንደ ኃጢአቴ ብዛት እንደ በደሌማ የጥልቁ ሰንሰለት ሲያንሰኝ ነው